እግዚአብሔርን እንዲህ ብዬ ጠየቅኩት። የተያዝኩባቸውን የታሰርኩባቸውን ሱሶችና ልማዶች ከኔ ላይ አስወግድልኝ አልኩት። እግዚአብሔር ምን ብሎ እንደመለሰልኝ ታውቃላችሁ? ኖ፣ በፍጹም አለኝ። ምክንያቱም እነዚህን ነገሮች ከኔ ለማስወገድ የእሱ ስራ አይደለም። ይሄ ሙሉ በሙሉ የኔ ኃላፊነት ነው። እግዚአብሔርን አሁንም እንደዚህ ብዬ ጠየቅኩት። ወደ ጂም ሄጄ ስፖርት እንድሰራና ጤናዬን እንድጠብቅ ብርታቱን፣ መነሳሳቱን አንተ ስጠኝ አልኩት። አሁንም ኖ፣ በፍጹም ብሎ መለሰልኝ። ምክንያቱም የሚጠቅመኝን ጥሩ ነገር መምረጥ የኔ ስራ ብቻ ነው። እግዚአብሔር ነፃ ፈቃድን ሰጥቶኛል እንጂ አቋራጭ መንገድን አልሰጠኝም። አሁንም እግዚአብሔር እንዲህ ብዬ ጠየቅኩት። እባክህን ትዕግስትን ስጠኝ አልኩት። መልሱ እንደተለመደው አሁንም ኖ፣ በፍጹም አለኝ። እኔ እንደሚገባኝ ትዕግስት የምንቀበለው ነገር ሳይሆን በሂደት የምንገነባው ወይም የምናሳድገው ነገር ነው። ማለትም በአስቸጋሪ ሁኔታ ውስጥ ስንሆን ወይም በአስጨናቂ ሁኔታ ውስጥ ስናልፍ፣ አንዳንድ ጊዜም ባለመግባባት ውስጥ ስንሆን፣ ለነገሩ ለምን እንደማንግባባ እንኳን የምናውቅ አይመስለኝም። ፈጣሪን እባክህን ደስተኛ አድርገኝ አልኩት። አሁንም የምር ደስተኛ አይደለሁም አሁን እኔ። እግዚአብሔር ግን ኖ፣ በፍጹም አለኝ። ደስታ ተስተካክሎ ተመቻችቶ የሆነ ነገር ለሰው እንደምትሰጡት የሚሰጥ አይደለም። በሕይወታችሁ ትክክለኛውን መንገድ ላይ ካላችሁ ብቻ የሚመጣ ነው። እግዚአብሔርን አሁንም በእኔ ላይ ያሉትን ችግሮች፣ ፈተናዎች፣ ህመሞች ከኔ ላይ እባክህ አንሳልኝ ብዬ ጠየቅኩት። ምክንያቱም አሁን ያለሁበት ሁኔታ በጣም ጎድቶኛል። እግዚአብሔርም እንዲህ ብሎ በጆሮዬ ሹክ አለኝ። ትክክለኛውን ያንተን ማንነት የምሰራው በጠቀስካቸው ችግሮች ውስጥ ነው። ምንም በሌለበት በምድረ በዳ ሰው አይሆንም በሚለው ነገር ላይ እኔ ተገልጬ ስራዬን እሰራለሁ። እግዚአብሔር በምናብ እንዳለ ዋሻ ያለምንም ጥረት ዝም ብለህ የምታልፍበት አይደለም። እሱ እግዚአብሔር በጥበብ የተሞላ መንገድህን የሚያቀና አምላክ ነው። ግን አንተ በፈለግከው መንገድ ለመሄድ ምርጫው ያንተ ነው። ትክክለኛው መንገድ መርጦ ለመከተል ወይም ላለመከተል አሁንም ምርጫው ያንተ ነው። እግዚአብሔር በመንገድ ላይ ግዙፉን ተራራ ያስቀምጣል፣ ግን አንተን ለማጥፋት አይደለም። ነገር ግን አንተ እንዴት ተራራውን ወጥተህ ማለፍ እንዳለብህ ትማርበታለህ። ምክንያቱም ይህንን ከፊት ለፊት ያለውን ተራራ እንዴት ማለፍ እንዳለብህ ከተማርክ፣ ካወቅ፣ ከፊትህ ለሚገጥሙ ችግሮች የምትፈልገውን ነገር ለማግኘት ምንም የሚያግድ ነገር አይኖርም ማለት ነው። በጣም በደከምክ ጊዜ ራስህን እየገዛ ትመጣለህ። ተሳሳትክም ጊዜ ስህተትህን ደግመህ ላለመስራት ትማራለህ። ወደክ ጊዜም እንዴት በራስህ ከወደክበት መነሳት እንዳለብህ ታውቅበታለህ። ብቻህን በሆንክ ሰዓት ፈጣሪን እንዴት መስማት እንዳለብህ ትማራለህ። ፈጣሪ አንተ የምትፈልገውን ነገር አይደለም የሰጠህ ነገር ቢኖር አንተ የተሻለ ሰው እንድትሆን የሚያደርግህን እንጂ። አንድ ሀሳብ እኔ በግሌ መስጠት እፈልጋለሁ። በአስቸጋሪ ሁኔታ ውስጥ ነው ያለው። ምን ማድረግ እንዳለብህ አታውቅም። ከየት መጀመር እንዳለብህ አታውቅም። እንግዲያውስ ልንገርህ፣ ወደ ጂም ሂድ፣ ስፖርት መስራት ጀምር። በዛም ድካም አለ፣
ተስፋ መቁረጥ አለ፣ እንደገና መነሳት አለ። በዚህ ሁሉ ስታልፍ የምታገኘው ክህሎትና እውቀት አለ። ዋና ዋናዎቹ ምን እንደሆኑ ታውቃለህ? አንደኛ ብርታትን ታገኛለህ፣ ሁለተኛ አዲስ እውቀትን ታገኛለህ፣ ሶስተኛ ራስህን መግዛት ትማራለህ፣ ዲሲፕሊንድ ትሆናለህ። እነዚህ ነገሮች አወቅ ማለት ደግሞ በህይወትህ ደስተኛና በምትፈልገው ነገር ስኬትን ማግኘት እንድትችል ያደርጋል። ቃል እገባልሃለሁ።